ያገቹ ነገር የለም ሃይሚ ሴት ይዛ ቤት አልመጣች ወንድ ይዛ አልመጣችም ብሩክ ነው ያመጣው መረዳት ያለብህ ነገር እኮ አስረግዘ የተባለው ብሩክ ነው እየሰማኸኝ ነው አይደል ትራስ የወረወረችበት እሷ አይደለችም ብሩክ ነው ወንድሟን አላስገባም ያለው ማን ነው ብሩክ ነው አንደኛ ነገር ክብር ያላት ብሩክ ነው ክብር እኮ ሲኖረት ነው አንተ ቢኖረው እሱ አንተ ያንተ ወንድም ክብር ቢኖረው አይሰድባትም ሃይሚን ይሄ ነገር እኮ ሁሉ መስዋዕትነት የከፈለች የነገ ህይወታቸው እንዲስተካከል እኮ ነው ብሩክ እያደረገ ያለው ጥፋተኛ ሃይሚን ጥፋተኛ እንዲላቱን ትችላለች እንዴ ልጅ እኮ ሁለት ቦታ ቆሞ ነው አንደኛ ነገር ማወቅ ምን አጠፋች ንገረኝ ምን አጠፋክ አንተ ወንድም ስለሆነ ብቻ ለሃይሚ እንትልትን እኔ ማታ ይሄ ነገር እኮ በካሜራ ማውራት ማን ነበር ማታ መጨረስ ምን ችለው ነገር ነው አንደኛ ነገር ምን መሰለክ ይሄ ነገር ላይ እስከመጣ ድረስ ምንም የሚደረግ ነገር የለም እኔ ምነግር ነገር ሃይሚ ምንም ነገር ያደረገችው ነገር የለም እኔ ሃይሚ ይሄን ነገር አድርጋለች ብሎ የሚመጣ ካለ እኔን ማውራት ይችላል ሃይሚ ምንም ነገር ያደረገችው ነገር የለም ማንንም ይሁን ማለት ነው ሴት ቤት ሴት ነው የሚመጣው ብሩኬ ሃይሚ ስለሄደች ሴት አይተካ ማለት አይደለም ሴት ቤት ሴት ይመጣል ምንድነው ይሄ ነገር ራሷን አክብራ መሰለኝ አይደል እንዴ እስካሁን ድረስ ለሱ የሱን እንትን እያየች እየዋሸችለት እየኖረች የነበረው ራሷን ብታከብር ነው አይደል ከአንድም ሁለት ሴት አመጥቶ እያየችው አብረው በፍቅር እየኖረች ያለችው ምን ባንጨቃጨቅ አሪፍ ነው በእናትህ ማንንም እየመጣ ትላንት ሀብም ሃይሚ ማናት ምናምን ብሎ እኔንም ለምን እውነታውን ተናገርክ ብሎ እውነቱን ነሱ ሰላም ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁ እኛ አለን እግዚአብሔር ይመስገን የጨረቃ ፋሚሊዎች እንዴት ናችሁ አለናም እንዴት ናችሁ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እንዴት ነው ስራ አማን ነው ወይ እኛ ደህና ነን አይደል ማለት አለን እግዚአብሔር ይመስገን እስከዛሬ ድረስ አለን እግዚአብሔር ፈቅዶስ እና እንዴት ናችሁ ቤተሰብ ዛሬ መጣንበት ሐሳብ ያው ብቻ ሁሉም ነገር ማለት እኔ አሁን አንደኛ ምንም አይታል ትላንትናም ተጣልተናል እኔ እናንተ ያለ ቪዲዮም ማምሻሌ ተገናኝተን አልተግባባንም እኔና ማቲ እና ቤተሰብ እኔ አሁን በቃ ብሩክ እንደዚህ ጥፋተኛ ነው ሃይሚ ጥፋተኛ ናት እያልኩኝ ከዚህ በኋላ እንዲ ማውራት ደብሮኛል በቃ እውነቱን ተናግሬ እኔ እውነታ ወዳለበት ሰው ላይ ማተኮር ነው ፈልገው በቃ እውነታውን እንዲወጣ እና ከሴት ልጅ ጎን መሆን ነው ፈልገው ሃይሚ እስካሁን ድረስ ሃይሚ ጥፋተኛ ናት ሃይሚም እንደዚህ ማድረግ አልነበረባትም ምናምን እያልኩኝ ነበር ማለት ግን ሃይሚ ምንም ያጠፋችው ነገር የለም ምንም ነገር ያደረገችው ነገር የለም እኔ ብሩክ ወንድሜ ነው ይደብረዋል እንደዛ ብናገር ሊደብረው ይችላል ይዋሽውም ቢሆን እሷንም የተናገርኩ ቢሆን እነሱ ቢስማሙ ብዬ ነበር እስካሁን ድረስ እንደዛ እንትን እያልኩኝ ነበር ግን ሳስበው በጣም ይሄ ነገር ሴት ልጅ እንደዚህ ስትሆን እንደዚህ ስትደረግ ማየት አልፈልግም አይ እንደዚህ አንደኛ ነገር እኮ አንድ ኖክለ መናገር የለብም እኮ በቃ አይ አንድ ኖክለ ሁሌ ብዙ ጊዜ ተናገርኩ ግን መወከል ያለብኝ ሰዓት ላይ ነኝ አሁን ብዙ ጊዜ ተናግሬያለሁ ትላንትና ማታ ላይም ካየክ ቪዲዮ ላይ ሀብ እንደዛ እኔንም ተናግሮኛል በቃ እኔ የውስጤን የተናገርኩት በቃ ሃይሚ ጥፋተኛ አይደለችም አንተ ወንድም ስለሆነ ለብሩክ ልታዳላ ትችላለህ አይደለም ሃይሚ ጥፋተኛ አይደለችም ማለት ሳይሆን ሁለቱም አሁን እኮ እሱም ጥፋተኛ ሃይሚን ጥፋተኛ እንዲላቱን ትችላለህ እንዴ ልጅ እኮ ሁለት ቦታ ቆሞ ነው አንደኛ ነገር ማወቅ ምን አጠፋች ንገረኝ ምን አጠፋክ አንተ ወንድም ስለሆነ ብቻ ለሃይሚ እንትልትን እኔ ማታ ይሄ ነገር እኮ በካሜራ ማውራት ማን ነበር ማታ መጨረስ ምን ችለው ነገር ነው አንደኛ ነገር ምን መሰለክ ይሄ ነገር ላይ እስከመጣ ድረስ ምንም የሚደረግ ነገር የለም እኔ ምነግር ነገር ሃይሚ ምንም ነገር ያደረገችው ነገር የለም እኔ ሃይሚ ይሄን ነገር አድርጋለች ብሎ የሚመጣ ካለ እኔን ማውራት ይችላል ሃይሚ ምንም ነገር ያደረገችው ነገር የለም ምንም እንዴት ክብሯን ነው ያወረደው አይታል አይደል እንዴ ወንድሟን ቤት ይዛ ሄዳ ስማኝ እኔ ወንድሟን ቤት ይዛ ሄዳ ወንድሟን በር ላይ እስከማቆም ድረስ ምንድነው እሺ ማን ሁለቱ ማል ገብቶ ያበጣበጣ ያለው እኮ ወንድሟ ነው አንተ ለምን አንደኛ ነገር እኮ ኤፍሬም ብዬ እየተናገርኩ ነበር ኤፍሬም ምንም ያደረገው ነገር የለም እኔ እህቴ እንዲህ ምን ሰራሽ ኤፍሬም በማለቸው ላይ ምን ፈራ ምን ፈራ እንደዚህ ብትደረግ ማለት ነው ብትሆን ማለት ነው አንደኛ ነበር ኤፍሬም ምንም ያደረገው ነገር የለም እኔ ማታም እኮ ነገር ያለው አይ ማስተካከል ያለባት ነገር ያለው አንደኛ ነገር የሃይሚም እኔ ወንድሜ ነው ብሩኬም ሃይሚም ሀብም ወንድሜ ነው ናኔም እንድትነግራ የምፈልገው ካሜራ እያዘች ልጁ ስራ ደክሞ ነው የሚመጣው እንዳውም እኔ መወገን ያለበት እንዴ ልክ ነች እዚህ ጋር ምንድነው ልክ ናት ምን ታሪክ ከዚህ በላይ ካሜራ ይዛ መምጣት እኮ የለባትም እዚህ ጋር ማስተካከል ያለባት ነገር ካሜራ ይዛ የምትመጣው ለምን እንደሆነ ታውቃለህ ልጁ በቃ ካሜራ ይዛ የምትመጣው በካሜራ ነው ሁሉም ነገር ኦዲየንስ ጋር እስከመጣ ድረስ ሁሉም ነገር ለምን ለሊት አይሆንም መውጣት አለበት እሷ ደግሞ የተናገረችው እውነቷን ነው በቃ ምንም እውነት አይደለም እሺ ምንም አላረገችም ምንም ያደረገችው ነገር የለም ሃይሚ ሴት ይዛ ቤት አልመጣች ወንድ ይዛ አልመጣችም ብሩክ ነው ያመጣው መረዳት ያለብህ ነገር እኮ አስረግዘ የተባለው ብሩክ ነው እየሰማኸኝ ነው አይደል ትራስ የወረወረችበት እሷ አይደለችም ብሩክ ነው
ወንድሟን አላስገባም ያለው ማን ነው? ብሩክ ነው። አንደኛ ነገር ክብር ያላት ብሩክ ነው። ክብር እኮ ሲኖረት ነው እኮ አንተ ቢኖረው እሱ አንተ ያንተ ወንድም ክብር ቢኖረው አይሰድባትም አይሚን ይሄ ነገር እኮ ሁሉ መስዋዕትነት የከፈለች የነገ ህይወታቸው እንዲስተካከል እኮ ነው ብሩክ እያደረገ ያለው። አንድ ነገር እኮ የነገ ህይወታቸው የሚስተካከለው ወንድሟ በመምታት ነው እንዴ? ወንድሟ መጣ አይደለም ማንንም ቢሆን አንተና አብና ናኒ ላይ መካከል ስለገባ የሚስተካከል ነገር አለ። ለምን አይስተካከልም? መለያየት እኮ ነው ያለብህ ያለ እያደረገ ያለው እኮ እንዲለያዩ ነው ማድረግ ያለብህ። አንዳንዴ አስባ እንደሰው እህቴ እንደዛ ስትሆን እኔ ሀብን ሄጂ ላንናገረው ነው እንዴ? እህቴ እኮ ነው ካረጋው አንፃር እኮ ነው እህቴ ናት። ሃይሚም እኮ ለወንድሟ እየጎደች እኮ ነው ያለችው። ምንም ያደረገው ነገር የለም። ምን ሰራሽ? ምንድነው ያደረገው እሱ? ምንም ነገር እህቱን ወሰደ። በቃ እህቱ ምንም ነገር እንዳትሆንበት ወሰደ። እንደዛ እየተሰቃየች ነበር እንዴ? ለእህቱ ቢያስብላት ኖሮ እኔ በፈለገችው ነገር እኔ ከጎኗ ነኝ። ምንም ያጠፋችው ነገር የለም። አንደኛ ነገር እውነታ ላይ ስትቆም ማለት ነው። አንደኛ ነገር ሰው መሸከም የማይችለው ድንጋይ ላይ ሰው ላይ ባያስቀምጥ ጥሩ ነው። አባባል ነው በእናትህ ማይባል ነገር አትበላን። ይሄም አይሚም እኮ እንደ ወንድም ለወንድም እንደምታገዘው እኛም ለወንድማችን ማገዝ እንችላለን። ማገዝ መፍትሄ ነው እንጂ እኮ ብሩኬ ያን ሰዓት እኮ እኛ እኮ እስከዛሬ ድረስ እኮ ዝም ያልነው እኮ እኛ ሴት ልጅ ነች ምን በሚል ነው እኮ ሃይሚ ጥፋተኛ ነች በቃ ትሁን ብለን ነው እኮ ብሩኬን ቢያጠፋም እኮ እኛ ሃይሚን እየተናገረ አልነበረም። ግን ሁሉም ነገር ሲበዛ መፍትሄ ነው። ብሩክ እሱ እዛ ሰው የለውም በሚል ነው እንዴ? እሷ ወንድማ እዛ ስላለ ነው እንዴ? ምንድነው ሰው የሌለው? ሁሉም እሷ ለብቻዋ ሆና ስንት ሰው ነው እሷ ላይ የሚያወራው? ስንት ሰው እንዴ? አንደኛ ነገር ሴት ናት። ሴት መከበር አለባት። ሴት ላይ ፊት እንደዚህ ባናወራ ሴት ላይ ማንም መጮህ አይችልም። ሴት ላይ ሰማኸኝ አይደል? ሃይሚ ደግሞ ማንም የላትም ብለው ነው ይሄ ሁሉ ሰዓት እየተጫወቱባት የነበረው አይደል? አሁን ደግሞ ወንድሟ ሲመጣ ነው አይደል? ገና ከመምጣቱ እንደዛ እጁን የሰበረው። ይሄ እኮ ምንም እውነት የለም እኮ ሰማኝ እና ቆይስ ልንገርህ፣ ብሩኬ እንደመታ ሌላ ሰው የሚምታው እኮ እሱ እውነት ካለው ቪዲዮ ማውጣት ይችላል እኮ። ምን ሲመታ ቪዲዮ ሊቀርጽ ነው? ሲመታ ቪዲዮ ሊቀርጽ እስከ ዛሬ በቪዲዮ እኮ መገናኘት በቪዲዮ ድንገት ነው አይደል? አግኝተህ የመታው ምን ማይባል አትፍረድ። ስማኝ እኔ ድንገት አገኘው መጣው እንዴ? ምንም ስፖርት ጂም መጀመር ምናምን እኮ እንትን አይደለም አይደል እንዴ? እኛም እኮ ጂም ሰርተናል አይደል? ተሰራለ ማንም ይሰራል። አሁን ጂም መስራት ደግሞ ሰውን ለመምታት አይደለም የምትሰራው ራስን ብቻ። ኤፍሬም አንደኛ ነገር ማለት እህቱን ይዞ ስለሄደ እህቱ ጎን ስላቆም እውነት አለው ማለት አይደለም። ማንም ምንድናችሁ እናንተ እንዴ? ቤቷ የሷን ቤት አይደል እንዴ? ወንድሟን ይዛ ካልገባች ማንን ልታስገባ ነው? አንደኛ ነገር ወንድሟ የሚከበረው ቤቱ እንዲከበር አንተ አንደኛ ነገር አይደለም። ቤቱ እንዲከበር ማታረጊው አንቺ ነሽ አላት አይደል? ስንት ሴቶች በእኛ አያምርም እንደዚህ አትጨቃጨቅ። ልንገርህ እናት ማቲ እኔ አሁን ናኒ የምታከብረኝ እኔ ሳከብራት ነው እኮ ማክበር የምችለው እኔን ሳከብራት ነው። ሳይከበሩ ማክበር የለም እኮ። አንደኛ ነገር አዳም አንድ ነገር ልጠይቅ። መጀመሪያ ሴት ይዞ የገባው ቤት ውስጥ ማን ነው? ያ ነገር ማን ነው ይዞ የገባው? እኔ እናንተ እኮ አውርተንበታል እኮ። ማን ነው ይዞ የገባው? ብሩክ ነው አይደል? ብሩክ ነው ቢሆንስ ከአንድም ስንት ሴት ይዞ ገባ አይደል? ለነገ ህይወታቸው እንዲስተካከል ነው። ወንድሟ ለምንድን ነው አታስገቢም ማለት ከበር የሚመልስባት? ያ ካረጋው አንፃር ነው። ቤቱ የማን ነው? ካረጋው አንፃር ነው። የብሩክ የሚያሚን ቢሆንም ካረጋው አንፃር ነው። መረዳት ያለብህ እኮ ይሄ ነው መፍቷር። ወይኔ አልተረዳኝም። እኔ ባንጨቃጨቅ እንዴት ነው የሚሰድባት? አይሚን መጨቃጨቅ የለብንም። እንደዚህ መከበር እኮ አለባት ሴት ልጅ። እኔ እናንተ እንደዚህ እንጨቃጨቅ አትከበር አላልንም እኮ። ግን ሴት ልጅ መከበር አለባት። አንደኛ ነገር ብሩክ እኮ ለራሱ ብቻ ህይወት አይደለም እኮ ለነገ ህይወታችን እኮ ነው እየለፋ ያለው። የነገ ህይወት ሴት በማምጣት ነው እንዴ የነገ ህይወት የሚስተካከለው? ያ ሁሉ ነገር እኮ ምን ሴት ስትስማው ቪዲዮ እየሰራ መልቀቅ ነው። አንጨቃጨቅ የነገ ህይወት እንደዛ ነው ወይ? የነገ ህይወት እንደዛ ነው። ባንጨቃጨቅ አሪፍ ነው። ምን በእንደዚህ በመጨቃጨቅ የሚመጣ ነገር የለም። አንደኛ ነገር ይኸው ከዚህ ፊትም አውርተናል። ማታም ነግሬያለሁ። አንድ ሰው ራሱን ሲያከብር ነው መከበር የሚችለው። ራሷን አክብራ መሰለኝ አይደል እንዴ? እስካሁን ድረስ ለሱ የሱን እንትን እያየች እየዋሸችለት እየኖረች የነበረው ራሷን ብታከብር ነው አይደል? ከአንድም ሁለት ሴት አምጥቶ እያየችው አብረው በፍቅር እየኖረች ያለችው። ባንጨቃጨቅ አሪፍ ነው። በእናትህ ማንም እየመጣ ትናንት ሀብም ሃይሚ ማናት ምናምን ብሎ እኔንም ለምን እውነታውን ተናገርክ ብሎ እውነቱን ነሱ እኔ መፍትሄ እኮ ነው። ስለማንም ነገር ማውራት መፍትሄ ነው። ቤተሰብ ማንም አሁን እናንተም የብሩክ ቤት እንትኖች ፋሚሊዎች እኔ ልትሰሩን ትችላላችሁ። ነገ ግን የሚቆጫችሁ ነገር ነው። እኔ የምሰል ሃይሚ ምንም ያደረገችው ነገር የለም። አንተም ነገ ይቆጫል። ምንም አንድ ነገር የሚቆጨው አሁን እኮ አንተ እኮ ማይሆን ነገር ላይ አንተ ኤፍሬም ምንም አላረገም ብለህ እኮ እየተከራከረ ወገብ ይዘከረ እየተከራከረ ንገረኝ እንዴ? እሺ ሁለቱ እዛ ቤት ይዟት ቤት ቢገባ እኮ የሚበጠበጠው ጸብ ነው እንጂ ጸብ ነው እኮ የሚበጠበጠው። አንተ ዞ መሄዱ ነው። እህቱ እንደዛ ደም በደም ስትሆን ቆሞ ማየት አለበት። ያንተ እህት ደም በደም ሆና አይደለም እኮ። አንደኛ ነገር ተረዳኝ። ብሩኬ ራሱ ሰደባት አይደል እንዴ? ብሩኬ ለራሱ ህይወት ብቻ ነው እንዴ?
ብሩኬ ሲሰድብ ለራሱ ህይወት ቢያስብ እኮ ማለት ነው ለነገ ባያስብ እኮ ደንታሽ ነው ብሎ እኮ ብሩኬ ቢያስብ ኖሮ እንደዚህ ብሩኬ ሰደባት አይደል? ኧረ በእናትህ ማይሆን ነገር በጾም አታጨቃጨቀኝ። እሱን እያየ ነው የሚሰድባት። አንጨቃጨቅ በእናትህ። ሃይሚ አንድ ነገር ስትሆን ማየት አልፈልግም። ማየት አልፈልግም ምትል ከሆነ ሄድና ከኤፍሬም ጋር ከአንድ እናት ከአንድ አባት ባንወለድ ራሱ እንደቴ ነው ማየት ገባህ አይደል? ሴት ልጅ እንደዚህ ስትሆን ማየት አልፈልግም። እስከዛሬ ድረስ እኮ እስከዛሬ ድረስ ከሃይሚ ጋር ነበር፣ ግን ማንም ቢሆን ቀሪ ነው። በእናትህ እኔ ምንም አንተ እዚህ ጋር አንተም ማንም የፈለጋችሁትን ልታወሩ ትችላላችሁ። ወይኔ በፈጣሪ ማይባል ነገር ሁላችሁም እየመጣችሁ እሷ ላይ ብዙቱ ምን ብሉ አንጨቃጨቅ ምንም እንትን አይደለም። ሰማኝ አይደል? በዚህ ባንጨቃጨቅ ገና በዚህ እድሜዋ ማለት ነው እንደዚህ ስትሆን ማየት አልፈልግም። ብሩኬስ በዚህ እድሜው ሆኖ እንዴ አንደኛ ነገር እኮ እኛ የሙሽ ልጆች ቆንጆ ነን፣ የፈለገ ሴት ማምጣት እንችላለን አለ አይደል? እሷ ቆንጆ አይደለችም፣ የፈለገ እንዴ አንበርክካ ማምጣት ትችላለች። ሰማኸኝ አይደል? ወይኔ ምንቴ ባንጨቃጨቅ አይደል? እና ባንጨቃጨቅ ምናምን አትል። እኔ ለእውነታ የፈለገ አንደኛ ነገር ጣትን ሰው ላይ ከምቀሰር ይልቅ ወደ ራስህ ቀስርስ። የምንም እንደምቀስር በቃ ምንም አንተ በቃ የምታስብላት ከሆነ እዛ አዲስ አበባ መግባት ትችላለህ። በቃ ማይባል ነገር አትበለት። ከጎንሽ ነኝ መቼም። እሺ እኔ እንድታቂኝ ፈልገው አይሚ ከጎንሽ። እስከዛሬ እኮ ከጎና ነበርን ነው ባንዳ። እስከዛሬ ከጎና ነበርን ነው ባንዳ ናቸው እነዚህ እንድታቂኝ ፈልገው። እኔ ግን ከጎንሽ ነኝ። ማንም እየመጣ አንቺ ላይ ይዘታል። ማንም ማለት ነው ሁላችሁም እየመጣችሁ ሃይሚ ምንም አትበሉ። ሃይሚን ማለት ወደዳችኋት እንደዛ ስትሆን እንደዛ ስትሰቃይ ማየት ነበረብሽ። እስከዛሬ እኮ ከሷ ጋር ጎን ነበርን እኮ ማይባል ነገር አትበል። እኔ ካሜራማን በቃ ቪዲዮ ማቁመው ሃይሚን ማለት ነው። አንድ ሰው ከዚህ በኋላ ሲናገራት ሰማ ከኔ ጋር መጨረስ ትችላላችሁ። መጨረስ ምን ችለው እንጨርሳለን፣ ግን ቤተሰብ ሰው ሁሉ ጤንነት እያጣ ነው። እግዚአብሔር አሁን ይሄ እኮ የሚያጨቃጭቅ ነገር ሲሆን ይሄ የሚያጣላ ነገር አይደለም። በቃ ሁሉ ነገር እኛ ማስተካከል የምንችለው ነገር አሁን ብሩኬ ኤፍሬም እስቲ የትኛው ነው እውነት አለው? እኔ እኮ ግራ የገባኝ እኮ ኤፍሬም እና ሃይሚ በቃ ሁለቱም ይሄ ብሩኬ እየለፋ ያለው ነገር ይሄ ነገር ነገ ህይወታቸው እንዲስተካከል ነው እንጂ ምንም አይደለም። ብሩኬም ደግሞ ሰው አለው፣ ወንድም አለው፣ ምንም አለው። እሷም እኮ እስከዛሬ ድረስ እኮ ዝም ያለው ከነገ ዛሬ ይስተካከላል በሚል ነው እንጂ እኛ እስከዛሬ ድረስ ዝም ማለት አቅቶን አይደለም። እዛ አዲስ አበባ ሄደን ከብሩኬ ግን ይሄ ነገር ነገ መጨረሻ አያምርም በሚል ነው እንጂ ማስተካከል እኛ እስከዛሬ ድረስ እኛ ማገዝ አንችልም ነበር እንዴ? አብ ሜዶ እኮ መለኛው ሜዶ እኮ ና በቃ ከዛ ቤት ሁሉ ማስወጣት ይችል ነበር ከቤት ማለት ነው። ነገ ግን ዛሬ ነገር ሰው አይግባበት እስከዛሬ ድረስ ራሳቸው መፍታት ይችላሉ በሚል ነው። ማንንም ብር ስላለ እኮ አይደለም። እዚህ ጋር ምንቴም ቢሆን የምታመጣው ነገር የለም እንዴ። አንደኛ ነገር እህትን ሳከብርልህ እኮ ነው ታከብርን ትችላለች እችለው እንዴ። ሰው ሁሉ አንዳንዴ እንዴት ነው የምታገናዝቡት? በእግዚአብሔር ኧረ በእናትህ ማይባል ነገር አትፍረ። ጾም ነው እንደዚህ ነገር አንደኛ ነገር ማገናዘብ ያለባችሁ ይሄን ነው እንዴ። ወዴት እየሄድን ነው? ኧረ የሚያስጠላ ነገር ነው። ማንም ይሁን ማለት ነው ሴት ቤት ሴት ነው የሚመጣው። ብሩኬ ሃይሚ ስለሄደች ሴት አይተካም ማለት አይደለም። ሴት ቤት ሴት ይመጣል። ምንድነው ይሄ ነገር? እሷ ጥላው ስለሄደች ሰው ወንድሟ ስላመጣች እኮ ነገ ህይወት አይቀጥልም ማለት አይደለም። ሰው ተጋብቶ እኮ ተለያይቶ ሌላ ህይወት እየመሰረት እየኖረ እኮ ነው ያለው እንዴ። ይሄን ማገናዝቢ አንቺም ካንቺ ውጪ እኮ ሴት የለም ማለት አይደለም ሃይሚ እንዴ። እስከዛሬ እኮ ነገ ታስተካክላላችሁ ዛሬ ታስተካክላላችሁ የሚል ነው ዝም ያልነው እንጂ ብሩኬም እኮ ወንድም ሳይኖረው የሚቆነቀርለት ከሱ ከኤፍሬም ከጎንሽ ስለቆመ እኛም ከጎኑ የሚቆም ወንድም የለውም ማለት አይደለም። ይሄን አስቡ እንጂ እናንተም ማንም ከሃይሚ ጎን ነኝ ማንም ቢልኛ መስማ የለን መስማችን ጥጥ ነው እንዴ። አንደኛ ነገር ማሰብ ያለባችሁ እንዴ ከሃይሚ ውጪ ሴት የለም እንዴ? በቃ ምንድነው ይሄ ነገር? ማወቅም ያለባችሁ ይሄን ነው። ብትረዱ አልፈልጉ መብታችሁ ነው። ይሄ ነገር ምንቴም ጣጥ ስላለ ሁሉም ጣጥ ስላለ የሚሆን ነገር የለም። ምንቴም ማናገር የምትፈልግ ከሆነ ከካሜራ ጀርባ እናገረኝ እንዴ። ማንም እሷም ለወንድሟ ወግና እንዴት እንደምትሆን አጣቀም። እኛ እስከ ዛሬ እኮ ዝም ያልነው ለወንድማችን አለመቆንቀን እኮ ያመናል እኮ ማንም ወንድሙ ሲነካ ያማዋል እኮ። ይሄ ነገር ነገ እንዳይስፋፋ በሚል ነው ዛሬ ከነገ ይስተካከላል በሚል ነው ዝም ያልነው። ማንም እህቱም ወግኑ የሚናገር ከሆነ እኛ ለወንድማችን አናንስም። ማንም ከማንም አንሱ አይደለም። አይ እስከዛሬ እኮ እኛ ዝም ያልነው እኮ ሞኝነት ይዞን አይደለም፣ መናገር ሳንችል ቀርተን አይደለም እኮ እወቁት እንጂ እንዴ። በፍቅር ተጀምሮ በሐዘን የሚያልቅ ሳይሆን በፍቅር ተጀምሮ በፍቅር የሚያልቅ ፍቅር ይስጠን።